አጼ ካሌብ። የአጼ ካሌብ ታሪክ በኢትዮጵያና በክርስትና ታሪክ ውስጥ ካሉት ታላላቅ የነገስታት ምዕራፎች አንዱ ሲሆን አጼ ካሌብ በስድስተኛው መቶ ክፍለ ዘመን በግምት ከ500 እስከ 534 ዓመተ ምህረት ገደማ የአክሱም መንግስት በኃያልነቱ ጫፍ ላይ በነበረበት ወቅት የነገሰ ታላቅ ንጉስ ነው። የአጼ ካሌብ አባት አጼ ታዜና ሲሆኑ እናቱ ደግሞ ንግስት እሌኒ ትባላለች። የታሪክ ማስረጃ እንደሚነግረን አጼ ታዜና ከአጼ ካሌብ በፊት የአክሱም ንጉስ የነበሩ ሲሆን የአጼ ታዜና ስም በጊዜው በነበሩ የወርቅና የብር ሳንቲሞች ላይ ተቀርጾ ይገኛል። በሳንቲሞቹ ላይ የታዜና ልጅ ካሌብ የሚሉ ጽሑፎች መገኘታቸው ካሌብ የታዜና ልጅ መሆናቸውን በጽኑ ያረጋግጣል። አጼ ታዜና ልጃቸው ካሌብ በክርስትና እምነቱ እንዲያድግና ጠንካራ መሪ እንዲሆን መሰረት የጣሉ ንጉስ እንደሆኑ ይነገራል። እናታቸው ንግስት እሌኒ በወቅቱ በአክሱም ቤተመንግስት ውስጥ ከፍተኛ ተጽዕኖ የነበራቸውና ልጇን ካሌብን በስነ ምግባርና በሃይማኖት ኮትኩታ ያሳደገች እናት ተብላ ትታወሳለች። አጼ ካሌብ ከአባታቸው ከአጼ ታዜና መንግስትን ሲወርሱ አክሱም በንግድና በወታደራዊ ኃይል የገነነችበት ወቅት ነበር። አጼ ካሌብ በታሪክ ዘመናቸው ንጉሠ ነገሥት የሚለውን ማዕረግ በመጠቀም የአክሱምን ክብር ከፍ ያደረጉ ንጉስ ሲሆኑ የአክሱም ስልጣኔ በዓለም አቀፍ ደረጃ ገኖ እንዲወጣ ካደረጉ ታላላቅ ነገስታት መካከል አንዱ ናቸው። አጼ ካሌብ ከአክሱም ሥርወ መንግስት ታላቅነት ጋር በእጅጉ የተቆራኙት እኚህ ንጉስ የአክሱሙን ግዛት እስከ ደቡብ አረቢያ ያሁኗ የመን ድረስ ያስፋፉ ታዋቂ ንጉስ ናቸው። በዓለም አቀፍ ደረጃም ቅዱስ ኤልዝባን ወይም ኤስቲ ኤልዝባን በሚለው ስማቸው ይታወቃሉ። በግዕዝና በቤተ ክርስቲያን ስማቸው እላጽብሃ ወይም በግዕዝ ትርጓሜው ፀሐይን ያውጣ የሚል ስም እንደነበራቸው በፍትሐ ነገሥትና በገድላቸው ላይ ተከትቦም ይገኛል። በዚህ ዘመን የአክሱም የኪነ ህንፃ ጥበብ እጅጉን አድጎ ነበር። በስማቸው የሚጠራውና በአክሱም የሚገኘው የአጼ ካሌብና የልጃቸው ገብረ መስቀል መካነ መቃብር ቤተመንግስት መሰል ህንፃዎች የድንጋይ አሰራር ጥበብ ምን ያህል የላቁ እንደነበር ያሳያል። እንዲሁም የንግድ ልውውጥን ለማቀላጠፍ የወርቅ የብርና የነሐስ ሳንቲሞች በስፋት ይታተሙ ነበር። አክሱምን በታላቅ ብልጽግና መርተዋል። በዘመናቸውም አክሱም በንግድ በስነ ህንፃና በባህር ኃይል ረገድ እጅግ የገነነች ነበረች። ቀይ ባህርን የመቆጣጠርና ከአውሮፓ እስከ እስያ የነበረውን የንግድ መስመር የማስከበር ኃላፊነትም ነበራቸው። ይህም ማለት አክሱም በቀይ ባህርና በህንድ ውቅያኖስ የንግድ መስመር ላይ የበላይነት የነበራት ወቅት ነበር። በአጼ ካሌብ ዘመን አክሱም ከታላቁ የባዛንታይን ወይም ሮም ግዛት ጋር ጥብቅ ወዳጅነት ነበራት። የሮሙ ንጉሠ ነገሥት ዮስጢኖስ ወይም ጀስቲን አይ ከአጼ ካሌብ ጋር የንግድና የሃይማኖት ስምምነት ነበራቸው። ይህም አክሱም በወቅቱ ከነበሩት የዓለም ኃያላን መንግስታት እንደ ፋርስና ሮም እኩል የምትታይ መንግስት እንድትሆን አድርጓታል። በአጠቃላይ የአጼ ካሌብ የንግስና ዘመን ኢትዮጵያ በዓለም አቀፍ ደረጃ የገነነ ስም የነበራት፣ በወታደራዊ ኃይል የበረታች፣ በሃይማኖት የጸናችና በንግድ የበለጸገችበት የታሪክ ምዕራፍ ነው። የታሪክ ድርሳናት በተለይም የገድለ ካሌብ እንደሚገልጹት የንግስናቸው ማብቂያ የሆነው በጦርነት ወይም በሞት ሳይሆን በገዛ ፈቃዳቸው እንደነበረና ለዚህም ምክንያት የሆነው ታላቅ ምስጢር እንዲህ ተገልጿል። ከናዝራን ክስተት ጋር በተያያዘ የአሌክሳንድሪያው ጳጳስ ቅዱስ ጢሞቴዎስ ወይም ጳጳስ ፕሮቴሪዮስ ለኢትዮጵያው ንጉስ ለአጼ ካሌብ ደብዳቤ ጻፈለት። ይህም ደብዳቤ የድረሱልኝ ጥሪ ነበር። ምክንያቱ ደግሞ በወቅቱ የየመን ገዢ የነበረው ዱንዋስ ወይም ፊንሃስ አንዳንዴም ዮሴፍ ተብሎ የሚጠራው አይሁዳዊ ንጉስ በናግራን የሚኖሩ ክርስቲያኖችን ሃይማኖታችሁን ካልቀየራችሁ በማለት
በእሳት ጉድጓድ ውስጥ በመጨመርና በማሰቃየቱ ከፍተኛ ጭፍጨፋ ፈጽሞ ነበር። በሺዎች የሚቆጠሩ ሰማዕታት መገደላቸውን ተከትሎ ከጭፍጨፋው ያመለጠው ሃይናን የተባለው ወደ አክሱም በመምጣት ለአጼ ካሌብ የይድረሱልኝ ጥሪ ያቀረበ፣ በክርስቲያኖች ላይ የተፈጸመውንም ጭፍጨፋ አስረዳው። ኢትዮጵያዊው የአክሱም ንጉሥ አጼ ካሌብ ይህንን ግፍ ሲሰሙ አዘኑ። ለክርስቲያኖች ለመድረስ እና ፍትህን ለማስፈን ጦራቸውን ለዘመቻም አዘጋጁ። አጼ ካሌብ ለዘመቻው ታላቅ ዝግጅት አድርገዋል። የታሪክ ድርሳናት እንደሚገልጹት የመርከቦች ግንባታ ንጉሱ ሰራዊታቸውን የሚያሻግሩባቸው ከ60 በላይ የሚሆኑ ግዙፍ መርከቦችን አዘጋጅተው ነበር። የሰራዊቱ ብዛት ከ60 ሺህ እስከ 120 ሺህ የሚጠጋ እግረኛና ፈረሰኛ ሰራዊት እንደነበራቸው ይገመታል። የጦር ስትራቴጂያቸው የነበረው ደግሞ ሰራዊቱ በቀይ ባህር በኩል ተሻግሮ የመን የባህር ዳርቻ ላይ እንዲያርፍ ታቅዶም ነበር። አጼ ካሌብ ወደ ጦር ዘመቻ ከመሄዱ በፊት አንድ ታላቅ አባትን ለማግኘት ወደ እርሳቸው ሄዶ እንደነበር ይገለጻል። እኚህ አባት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ቦታ ከሚሰጣቸው አንዱ የሆኑት ጻድቁ አቡነ አረጋዊ ወይም አባ ዘሚካኤል ተብለው የሚጠሩ ሲሆኑ በአምስተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ቢዛንታይን ግዛት ወደ አክሱም ከመጡት 9 ቅዱሳን መካከል አንዱና ዋነኛው ናቸው። እኚህ ቅዱሳን ወደ ኢትዮጵያ የመጡበት ዋና ተልዕኳቸው የክርስትና እምነት ለማስፋፋት፣ መጻሕፍትን ወደ ግዕዝ ለመተርጎምና ገዳማዊ ሕይወትን ለማጠናከር ነው። አቡነ አረጋዊ በዓለማችን እጅግ ጥንታዊና አስደናቂ ከሚባሉት ገዳማት አንዱ የሆነውን የደብረ ዳሞ ገዳም መስርተዋል። ታሪኩ እንደሚለው ተራራው እጅግ ገደላማና የማይወጣ ስለነበር በአምላካቸው በእግዚአብሔር ኃይልና ትእዛዝ ዘንዶ ጠምጥሞ ይዞ እንዳወጣቸው ገድለ አቡነ አረጋዊ ገልጾታል። ዛሬም ድረስ ወደ ገዳሙ የሚወጣው በገመድ ወይም ማህበል ብቻ ነው። ወደ ንጉሱ ታሪክ ስንመለስ ከአጼ ካሌብ ጋር የነበራቸው ግንኙነት አቡነ አረጋዊ ለአጼ ካሌብ መንፈሳዊ አባትና መካሪያቸውም ነበሩ። ንጉሱ ወደ ናግራን ወይም የመን ዘመቻ ከመሄዳቸው በፊት አቡነ አረጋዊን መርቀው እንዲሸኟቸው ጠይቀዋል። አቡነ አረጋዊም ቡራኬ ሰጥተው በድል ትመለሳለህ፣ ጸሎቴ ትከተልህ እንዳሉትና አጼ ካሌብም ድል ካደረጉ ዘውዴን አውርጄ መንኩሼ አምላኬን ኢየሱስ ክርስቶስን አገለግላለሁ ብለው በእሳቸው ፊት ስዕለት እንደገቡ በገድለ ካሌብና በሌሎች የቤተ ክርስቲያን ድርሳናት ዘንድ ተከትቦ ይገኛል። አጼ ካሌብ 60 እስከ 120 ሺህ የሚጠጉ ሰራዊቶችን ይዞ ጉዞውን ቀጠለ። የአክሱም ሰራዊት ቀይ ባህርን አቋርጦ የመን የደረሰው በሁለት አቅጣጫ ነበር። ዙንዋስ ወይም ዱንዋስ አንዳንዴም ዩሱፍ የአክሱም ሰራዊት መርከቦች እንዳያርፉ በባህር ዳርቻው ላይ ሰንሰለቶችን ዘርግቶና ምሽግ ሰርቶ ይጠባበቅም ነበር። ያኔ አንድ ያልታሰበ ተአምር ተፈጠረ። በአቡነ አረጋዊ ምልጃ አማካኝነት የኢትዮጵያው ጦር ከእይታ ተሰውሮ መሬት እንደ ቤት ተከፍቶለት እስከ የመን የዙንዋስ ምሽግ ድረስ ሰራዊቱ ከነፈረሱ ደረሱባቸው። ድንገት ሳይታሰብ የዙንዋስ ጦር ጥቃት ደረሰበት። ከፍተኛ እልቂት ሆነ። ጦርነቱም ልክ እንደ አድዋ የቅዱስ ጊዮርጊስ ተጋድሎ ሁሉ የአቡነ አረጋዊ የጸሎት ተጋድሏቸው ከፍተኛና ተአምራት የተሞላበት ነበር። በመጨረሻም በአክሱምና በሂሚያር ወይም የመን ኃይሎች መካከል የተደረገው ጦርነት በአክሱሙ የበላይነት ተጠናቀቀ። ዙንዋስ ወይም ፊንሃስ አንዳንዴም ዩሱፍ ሰራዊታቸው መሸነፉን ሲረዱ ከፈረስ ላይ ሆኖ ወደ ባህር ውስጥ ገብቶ እንደሞተ ይነገራል። አጼ ካሌብ የመንን ሙሉ በሙሉ በመቆጣጠር የአክሱም አንድ አካል አደረጋት። ከድሉም በኋላ አጼ ካሌብ በየመን ላይ አብርሃን በኋላ ላይ ታዋቂው አብርሃ ወልደ ሳባ የተባለውን እንደራሴ አድርጎ ሾመው። በናግራንና በሳባ አካባቢዎች የወደሙ አብያተ ክርስቲያናትን እንዲታደሱና ክርስትና መልሶ እንዲስፋፋ አደረጉ።
የአጼ ካሌብ ታሪክ አስገራሚ የሚያደርገው መጨረሻው ነው። በጦር ሜዳ ድልን ተቀዳጅቶ ከተመለሰ በኋላ ታላቅና እንደ አርያነት የሚወሰድ ውሳኔ ወስኗል። ገድላቸው እንደሚተርከው አጼ ካሌብ ከታላቁ ድል በኋላ ወደ አክሱም ተመልሰው ዓለማዊ ክብራቸውን ሁሉ ትተዋል። ድል አድርገው ሲመለሱ ይህ ድል የፈጣሪ እንጂ የኔ አይደለም በማለት በገቡበት ስዕለት አማካኝነት ከከበረ ዕንቁ የተሰራውን ዘውዳቸውን አውርደው በኢየሩሳሌም ለሚገኘው ኢየሱስ ክርስቶስ ለተቀበረበት ለቅዱሱ መቃብር ስጦታ አድርገው ልከዋል። መንግስታቸውንም ለልጃቸው ለአጼ ገብረ መስቀል አስረክበዋል። ይህ የሽግግር ወቅት የሰላም ሽግግርና በአክሱም ታሪክ ውስጥ ትልቅ ትርጉም አለው። ሆኖም በዚህ ሂደት ላይ የታሪክ ድርሳናት ሁለት ዋና ዋና ስሞችን ያነሳሉ። የመጀመሪያው ስልጣኑን የተረከቡት ልጃቸው አጼ ገብረ መስቀል ናቸው። አጼ ገብረ መስቀል በኢትዮጵያ ታሪክ በተለይም በዜማና በቅዳሴ ድርሰት የሚታወቁትን የቅዱስ ያሬድን አገልግሎት በከፍተኛ ሁኔታ የደገፉ ንጉስ ነበሩ። በእሳቸው ዘመን አክሱም በኪነ ሕንጻና በሃይማኖታዊ ስርዓቶች የበለጸገች ነበረች። ሁለተኛው ደግሞ አጼ እስራኤል ሲሆኑ አንዳንድ የታሪክ ምንጮች ካሌብ ሁለት ልጆች እንደነበሯቸውና መንግስቱን ለሁለቱም ለገብረ መስቀል እና ለእስራኤል ከፍለው እንደሰጡ ይገለጻል። አጼ እስራኤል በፖለቲካውና በጦር ኃይሉ ላይ ሲያተኩሩ፣ አጼ ገብረ መስቀል ደግሞ በሃይማኖታዊና ባህላዊ ግንባታው ላይ እንደነገሱም ይነገራል። ይሁን እንጂ በስፋት የሚታወቀውና ተተኪ ተደርጎ የሚወሰደው ግን አጼ ገብረ መስቀል ናቸው። አጼ ካሌብ ዘውዳቸውን አውርደው በኢየሩሳሌም ጎልጎታ ለሚገኘው የቅዱስ መቃብር ቤተክርስቲያን በስጦታ ልከዋል። ከዚያም በጻድቁ አቡነ አረጋዊ እጅ ተባርከው ምንኩስናን የተቀበሉ ሲሆን ቤተመንግስታቸውን፣ ሀብት ንብረታቸውን፣ ድሎታቸውን ትተው አንድ ሰሌንና የውሃ ኮዳ ብቻ በመያዝ ዓለምን ትተው አባ ለምለምኔ ብለው ከአክሱም ከተማ ውጪ በሚገኝ አባ ጰንጠሌዎን ገዳም አቅራቢያ በሚገኝ በዓት ውስጥ ራሳቸውን ዘጉ። ቀሪ ዘመናቸውንም በጾምና በጸሎት አሳልፈዋል። አጼ ካሌብ ከዓለማዊ ንጉስነት ወደ መንፈሳዊ አባ ካሌብ የተሸጋገሩበት ይህ ታሪክ ምዕራፍ በአክሱም ነገስታት ዘንድ ትልቅ አርአያነት ጥሎ አልፏል። አጼ ካሌብ በአክሱም በስተሰሜን በሚገኝ ስፍራ ዛሬም ድረስ ቤተመንግስታቸውና መቃብራቸው በሚጎበኝበት ቦታ እንዳረፉ ይታመናል። ቤተክርስቲያንም ለሰሩት ታላቅ ሥራ ቅዱስ ብላ ትጠራቸዋለች። የመታሰቢያ በዓላቸውም የሚውለው በግንቦት 20 ቀን ነው። ጻድቁ ንጉስ ተብለው የሚታወቁት በምድራዊ ስልጣናቸው ግፍን በመቃወማቸውና በጦርነት ምክንያት ደም ፈሷል ብለው በስተመጨረሻም ያንን ሁሉ ክብር ትተው ለፈጣሪ በመገዛታቸውም ነው። አጼ ካሌብ ከሌሎች ነገስታት ለየት የሚያደርጋቸው በስልጣን ጥም አለመያዛቸው እንዲሁም በናግራን ዘመቻ የፖለቲካ ጥንካሬን ስልጣንን ትቶ በመመንኮስ መንፈሳዊ ትሕትናን አጣምሮ የያዘ በመሆኑ በኢትዮጵያውያን ዘንድ ትልቅ አክብሮት የሚሰጠው ታሪክ ነው። ውድ የኢሶፕ ሚዲያ ቤተሰቦች በዛሬው የታሪክ ድርሳናችን ስለ ደገኛው ንጉስ ስለ ቅዱሱ ንጉስ አጼ ካሌብ ወይም አባ ካሌብ ይህንን አልናችሁ። በቀጣይ በሌላ ታሪክ እስክንገናኝ ሰውን በመግደል ስልጣን የሚይዝ ሳይሆን ሰው በመግደሉ ስልጣናቸውን የሚንቁ ለባህል ለሃይማኖት ግድ የሚላቸውን ነገስታት ያብዛልን እያልኩ እሰናበታችኋለሁ። ሰላም ለእናንተ ይሁን። ሰላም ለኢትዮጵያ።